ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬም ኢንሻአላህ በሌላ ጀግና ታሪክ ተመልሰናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን አይዘንጉ። ቪዲዮውን ላይክ በማድረግ ጀምሩት። ታሪክ ጸሐፊዎች ባርባሮሳ ብለው ይጠሩታል። ምዕራባውያን የባህር ወንበዴ ይሉታል። ነገር ግን እውነታው ከዚህ እጅግ የራቀ ነበር። አንዲት ጀግና እናት በሌዝቦስ ደሴት ዳርቻ ላይ የዘራችው የነጻነት ዘር እንዴት መላውን አውሮፓ ያንቀጠቀጠ ግዙፍ የባህር ኃይል ሊሆን ቻለ? በአንድ እጁ ሰይፍ ይዞ በሺዎች የሚቆጠሩ ሰራዊትን የመራው ዑሩጅ ባባና የ600 መርከቦችን ጦር በ5 ሰዓታት ውስጥ ድምጥማጡን ያጠፋው ኸይረዲን ባርባሮሳ ከውልደት እስከ ሞት ድረስ ያለውን ይህን አስገራሚ የጀግንነት ጉዞ ዛሬ በዝርዝር እንመለከታለን። ኢንሻአላህ ሳትርቁ ቪዲዮውን እስከ መጨረሻው ይመልከቱ። ታሪካችን የሚጀምረው በ15ኛው ክፍለ ዘመን አጋማሽ ላይ በኤጂያን ባህር ላይ በምትገኘው በወቅቱ የኦቶማን ግዛት አካል የነበረችው ሌዝቦስ ደሴት ላይ ነው። የዚህ ታላቅ ታሪክ መሰረት የሆኑት ሁለት ሰዎች ነበሩ፣ አቡ ዩሱፍ ያዕቁብ አጋና ባለቤቱ ካታሪና። ያዕቁብ አጋ የኦቶማን ጦር ሰራዊት አባል ነበር። እንደ አውሮፓውያን አቆጣጠር በ1462 ሱልጣን መሐመድ አልፋቲሕ ደሴቱን ከላቲኖች ነፃ ሲያወጣ ያዕቁብ በጦርነቱ ላይ ካሳየው ጀግንነት የተነሳ በዛው በሌዝቦስ እንዲሰፍርና የደሴቱን የጸጥታ ጠባቂ ሆኖ እንዲያገለግል ተሾመ። ያዕቁብ ጠንካራ፣ ቀጥተኛና በእምነቱ የጸና ሰው ነበር። ካታሪና ደግሞ የአንድ የኦርቶዶክስ ቄስ ልጅ ነበረ። ነገር ግን በእስልምና ታሪክ ውስጥ የሚጠቀሰው ትልቁ ሚስጥር ካታሪና ከአንደሉሲያ የአሁኗ ስፔን ሙስሊሞች ጋር የነበራት ጥልቅ ቁርኝት ነው። አንዳንዶች እንደሚሉት እናቷ ከአንደሉሲያ የማሰቃያ ካምፕ አምልጣ የመጣች ሙስሊም ስትሆን ካታሪናም ይህንኑ ስቃይ እየሰማች ነው ያደገችው። ያዕቁብና ካታሪና ሲጋቡ በመካከላቸው የነበረው ፍቅር በጋራ ዓላማ የታጀበ ነበር። ይህም ለአላህ ሱብሓነሁ ወተዓላ የሚታመኑ ጀግኖችን ማፍራት ነበር። ያዕቁብና ካታሪና 4 ወንድ ልጆች አፈሩ። እያንዳንዳቸው በታሪክ ውስጥ የራሳቸው አሻራ አላቸው። የመጀመሪያ ልጃቸው ኢስሐቅ የበኩር ልጅ ሆኖ የተረጋጋ ጥልቅ አስተሳሰብ ያለውና የአባቱን የንግድና የአስተዳደር ሥራ የሚረዳ ነበር። ሁለተኛ ልጃቸው ዑሩጅ በ1474 እንደ አውሮፓውያን አቆጣጠር አካባቢ የተወለደ ሁለተኛ ልጅ፣ እሳታማ፣ ደፋርና ለፍትህ የሚቆጭ ጀግና፣ በኋላም ላይ ባባ ዑሩጅ ብሎ የተጠራ ጀግና ነበር። ሶስተኛ ልጃቸው ኸስረፍ በዓለም ታሪክ ኸይረዲን ባርባሮሳ ተብሎ የሚታወቀው እሱ ነው። በብልሃቱ በስትራቴጂ አዋቂነቱና በታማኝነቱ ይታወቃል። ከዑሩጅ ጋር የ4 ዓመት ገደማ የዕድሜ ልዩነት ነበር። አራተኛ ልጃቸውና የመጨረሻው ኢልያስ ይባላል። የዑሩጅ ቀኝ እጅና የባህር ላይ አጋሩ የነበረው ወጣት ጀግና ተፋላሚ ነበር። እነዚህ ወንድማማቾች በሌዝቦስ ደሴት ዳርቻ በሚገኘው መኖሪያቸው የባህር ማዕበል ድምፅ እየሰሙ ነው ያደጉት። አባታቸው ያዕቁብ ሸክላ ሰሪና ነጋዴም ስለነበር ልጆቹ ገና በለጋ ዕድሜያቸው መርከብ መስራት፣ የሸራ አወጣጠርና የከዋክብትን አቅጣጫ መረዳት ተማሩ። ካታሪና ልጆቿን ስታሳድግ የምታወራላቸው ተረት አልነበረም። የምታወራላቸው እውነተኛ ታሪክ እንጂ። በምዕራብ አውሮፓ በአንደሉሲያ ምድር የሚገኙ ሙስሊሞች በስፔናውያን የሚደርስባቸውን አሰቃቂ መከራ ትነግራቸዋለች። ልጄ ሆይ ትላቸው ነበር፣ ባህር ላይ ስትጓዙ ማዕበሉን ብቻ አትመልከቱ። ከማዕበሉ ባሻገር የወገኖቻችሁን የድረሱልኝ ጥሪ ስሙ። በስፔን የሚገኙ አብያተ ክርስቲያናት ምድር ቤቶች የሙስሊሞች ደም እየፈሰሰባቸው ነው። እናንተ ተራ ነጋዴ እንድትሆኑ አልወለድኳችሁ፣ የነጻነት አርማ እንድትሆኑ እንጂ። ይህ ንግግር በዑሩጅና በኸስረፍ ልብ ውስጥ ትልቅ እሳት አነደደ። ዑሩጅ ገና በ16 ዓመቱ የራሱን ትንሽ ጀልባ ሰርቶ በኤጂያን ባህር ላይ መጓዝ ጀመረ። ኸስረፍም ወንድሙን ተከትሎ የባህር ጥበብን ተማረ። የበኩር ልጅ ሆነው ኢስሐቅ ግን በየብስ ላይ የአባቱን ሥራ በመደገፍ የቤተሰቡ ምሰሶ ሆኖ ቀረ። ወንድማማቾቹ በንግድ ሰበብ
በሜዲትራኒያን ባህር ላይ ሲዘዋወሩ ባህሩን በሞኖፖል ተቆጣጥረውት የነበሩት የሮድስ ፈረሰኞች ተመለከቱ። እነዚህ ፈረሰኞች የሙስሊም የንግድ መርከቦችን የሚዘርፉና ሙስሊሞችን ለባርነት የሚሸጡ ነበሩ። ዑሩጅ አንድ ቀን ለወንድሙ ኸስረፍ እንዲህ አለው፣ ንግድ ብቻውን አይበቃም። የባህር ላይ ኃይል ካልሆንን ጠላቶች በገዛ ቤታችን ላይ እንደፈለጉ ይሆኑብናል። ይህ ውሳኔ ወንድማማቾቹን ከቀላል ነጋዴነት ወደ ባህር ላይ አንበሳነት የለወጣቸው የመጀመሪያው ምዕራፍ ነበር። የያዕቁብ አጋ ልጆች በንግድ ሥራቸው እየጠነከሩ መጡ። ዑሩጅና ታናሽ ወንድሙ ኢልያስ የራሳቸውን መርከብ ገዝተው በኤጂያን ባህር ላይ ስም አተረፉ። ነገር ግን በዚያ ዘመን ሜዲትራኒያን ባህር ሰላም አልነበረም። በሮድስ ደሴት ላይ ሰፍረው የነበሩት የዮሐንስ ፈረሰኞች እንደ ባህር ወንበዴ የሙስሊም መርከቦችን እያደኑ ያጠቁ ነበር። እነዚህ ፈረሰኞች ሙስሊሞችን መግደል ወይም ማሰር እንደ ትልቅ ሃይማኖታዊ ክብር ይቆጥሩት ነበር። እንደ አውሮፓውያን አቆጣጠር በ1500ዎቹ መጀመሪያ አካባቢ ዑሩጅና ኢልያስ ከሊዝቦስ ተነስተው ወደ ትሪፖሊ በአሁኗ ሊቢያ በንግድ ጉዞ ላይ እያሉ ባልተጠበቀ ሁኔታ በሮድስ ፈረሰኞች ግዙፍ መርከብ ተከበቡ። ውጊያው እጅግ አሰቃቂ ነበር። ዑሩጅና ኢልያስ እስከ መጨረሻው ጥይትና የሰይፍ ምት ድረስ ተከላከሉ። ነገር ግን የጠላት ብዛትና የጦር መሳሪያ ጥንካሬ ከአቅማቸው በላይ ሆነ። በዚህ የደም መሬት በሆነው የባህር ላይ ውጊያ የታናሽ ወንድሙ የኢልያስ ሕይወት በዑሩጅ እቅፍ ላይ እያለች አለፈች። ኢልያስ በወጣትነቱ በጠላት ሰይፍ ተሰዋ። ዑሩጅ ወንድሙን በማጣቱ ልቡ በሐዘን ተሰበረ። ነገር ግን ለማልቀስ እንኳን ጊዜ አላገኘም። ጠላቶቹ ዑሩጅን በቁጥጥር ስር አውለው በከባድ ሰንሰለት አስረው ወደ ሮድስ ደሴት ወሰዱት። ዑሩጅ ለ2 ዓመታት ያህል በሮድስ ደሴት በሚገኝ ጥልቅና ጨለማ የቤተ ክርስቲያን ምድር ቤት ውስጥ ታሰረ። ሰንሰለቱ እጆቹንና እግሮቹን አቆሰሏቸው። የሚሰጠው ምግብ እጅግ ጥቂት ነበር። በዚያ ጨለማ ክፍል ውስጥ ሆኖ በየቀኑ የሚሰማው የወገኖቹን ጩኸትና የጠላቶቹን ዘበት ነበር። ወንድሙ ኸስረፍ ዑሩጅ መማረኩን ሲሰማ እሱን ለማስለቀቅ ያልፈነቀለው ድንጋይ አልነበር። ከፍተኛ ገንዘብ ለመክፈል ቢሞክርም የሮድስ ፈረሰኞች ግን ይህ ሰው ነገ ለአውሮፓ ስጋት ይሆናል በሚል እሳቤ ሊለቁት አልፈቀዱም። ዑሩጅ በዚህ ጨለማ ውስጥ ሆኖ ለአላህ ቃል ገባ፣ ከዚህ ከወጣው እያንዳንዱን ሰንሰለት ለጠላቶቼ እሳት አደርገዋለሁ አለ። አንድ ምሽት የሮድስ ፈረሰኞች መርከባቸውን ጭነው ወደ ሌላ ቦታ ሲጓዙ ዑሩጅ በከባድ ሰንሰለት አስረው ከመሬት በታች ባለው የመርከቧ ክፍል ውስጥ ቀዘፋ እንዲቀዝፍ አደረጉት። በዚያ ምሽት ኃይለኛ አውሎ ነፋስ ተነሳ። መርከቧ በማዕበሉ ስትናወጥ ጠባቂዎቹ በድንጋጤ ወደ ላይኛው ክፍል ወጡ። ዑሩጅ ይህን አጋጣሚ ተጠቀመ። በአላህ እርዳታ ሰንሰለቱን በጣጠሰው። ወደ ባህሩ ዘሎ ገባ። ማዕበሉ እጅግ ኃይለኛ ነበር። የባህሩ ቅዝቃዜ ደግሞ አጥንት ይሰረስራል። ነገር ግን የነጻነት ጥማትና የወንድሙ የኢልያስ ደም በቀል ከቅዝቃዜው በላይ አሞቀው። ለሰዓታት ያህል በዋና ሲታገል ከቆየ በኋላ አንድ የጣሊያን መርከብ አገኘ። ዑሩጅ ማንነቱን ደብቆ በመርከቧ ላይ ተሳፍሮ ወደ ግብፅ እስክንድሪያ አመራ። ዑሩጅ ግብፅ ሲደርስ በወቅቱ የነበሩት የሱልጣን አልጋሪ ባለስልጣናት የዑሩጅን ጀግንነትና ታሪክ ሰምተው ተደነቁ። ሱልጣኑ ለዑሩጅ አዳዲስ መርከቦችን ሰጠው። ዑሩጅ አሁን ነጋዴ አይደለም። አሁን እሱ የባህር ላይ ነብር ሆኗል። መጀመሪያ ያደረገው ነገር ወደ ሊዝቦስ ተመልሶ ከወንድሙ ከኸስረፍ ጋር መገናኘት ነበር። ወንድማማቾቹ ሲገናኙ የነበረው ስሜት የሚገለጽ አልነበረም። ኸስረፍ ወንድሙን በሕይወት በማግኘቱ አለቀሰ። ዑሩጅ ግን እንዲህ አለ፣ ኸስረፍ ሆይ ኢልያስ አልፏል፣ እኔ ግን ተመልሻለሁ። ከእንግዲህ በኤጂያን ባህር ብቻ አንወሰን፣ መላውን ሜዲትራኒያን የሙስሊሞች ሰላማዊ ምድር እናደርገዋል። ዑሩጅ ከእስር ካመለጠ በኋላ ከወንድሙ ኸስረፍ ጋር በመሆን የራሳቸውን የባህር ኃይል አደራጁ። በወቅቱ በምስራቅ ሜዲትራኒያን ቱርክ አካባቢ የኦቶማን ተጽዕኖ ጠንካራ ስለነበር ወንድማማቾቹ ይበልጥ ስቃይና መከራ ወደ ሞላበት ወደ ምዕራብ ሜዲትራኒያን ወደ ሰሜን አፍሪካ ዳርቻ ለመጓዝ ወሰኑ። እንደ አውሮፓውያን አቆጣጠር በ1500 አካባቢ ከቱኒዚያው ሱልጣን አቡ አብደላህ ሙሐመድ ጋር ስምምነት አደረጉ። ስምምነቱ ወንድማማቾቹ የቱኒዚያን ወደብ እንደ መደበቂያና መመከቻ እንዲጠቀሙ
በምትኩ ደግሞ ከሚያገኙት ማንኛውም ምርኮ 1/5ኛውን ለሱልጣኑ እንዲሰጡ የሚል ነበር። በዚህ ወቅት ነበር በስፔን የሚገኙ ሙስሊሞች አሰቃቂ ጭፍጨፋ እየደረሰባቸው መሆኑን የሚገልጽ ደብዳቤ ለወንድማማቾቹ የደረሳቸው። ስፔናውያን ሙስሊሞችን በግዳጅ ክርስትና እንዲቀበሉ እያደረጉ እምቢ ያሉትን ደግሞ በማሰቃያ ክፍሎች ውስጥ በቁም እያቃጠሉ ወይም በምድር ቤት እያሰሩ ነበር። ዑሩጅ ይህንን ሲሰማ ልቡ በቁጭት ተሞላ። ወንድሞቼ እየታረዱ እኔ በዚህ በሰላም አልቀመጥም በማለት ታሪካዊውን የማይቻል ተልዕኮ የጀመሩ ዑሩጅና ኸስረፍ መርከቦቻቸውን ይዘው ወደ ስፔን የባህር ዳርቻዎች በተደጋጋሚ መጓዝ ጀመሩ። ይህ እጅግ አደገኛ ነበር። ምክንያቱም የስፔንና የፖርቹጋል ግዙፍ የባህር ኃይል መንገዱን በሙሉ ዘግተውት ነበር። ዑሩጅ በስፔን በምድር ቤቶች የታሰሩ ሙስሊሞችን ነፃ ለማውጣት በሌሊት በድብቅ ወደ ስፔን ወደቦች ይገባል። ኮማንዶዎቹን ወደ ከተማው ልኮ እስረኞችን ነፃ ያወጣል። እስረኞቹ ለዓመታት ፀሐይ ስላልተመለከቱ አይናቸው እንዳይጠፋ በሚል ፀሐይ ከመውጣቷ በፊት በጨለማ ወደ መርከብ ይጭናቸዋል። በአንድ ጉዞ ብቻ እስከ 1000 የሚደርሱ ሰዎችን ጭኖ ወደ ሰሜን አፍሪካ ይሻገራል። የታመሙትና አዛውንቶቹን ራሱ እየተሸከመ መርከብ ላይ ያወጣቸው ነበር። እነዚህ ነፃ የወጡ ሙስሊሞች ዑሩጅን ሲያዩት እንደ መሪያቸው ብቻ ሳይሆን እንደ አባታቸው ነበር የሚመለከቱት። በመሆኑ ባባ ዑሩጅ ብለው ጠሩት። አውሮፓውያን ይህን ስም ሲሰሙ ትርጉሙ ስላልገባቸውና ባባ ዑሩጅ የሚለው ቃል መጥራት ስለከበዳቸው ከቀይ ጺሙ ጋር በማያያዝ በጣሊያንኛ ባርባሮሳ ቀይ ጺም የሚል ቅጽል ስም ሰጡት። በዚያ ዘመን አልጄሪያ በስፔን ኃያሎች ከፍተኛ ጫና እየደረሰባት ነበር። የአልጄሪያ ነዋሪዎች የባርባሮሳን ወንድማማቾች ጀግንነት ሰምተው ነበርና ከስፔን አድኑን ብለው ጥሪ ያቀረቡላቸው። በ1516 ዑሩጅና ኸስረፍ አልጄሪያን ከስፔን ተጽዕኖ ነፃ ወጡ። ዑሩጅ የአልጄሪያ ሱልጣን ገዢ ተባለ። ነገር ግን ዑሩጅ ስልጣን አልፈለገም። ዋና ዓላማው የስፔን ግፍ ማስቆም ነበር። ኻሊፋ ሰሊም አንደኛ ይህን ጀግንነት ሲሰማ ለወንድማማቾቹ ድጋፍ እንዲሆን ታላቅ ጦርና ዘመናዊ መሳሪያዎችን ላከላቸው። አሁን ወንድማማቾቹ የራሳቸው መንግስትና የራሳቸው ግዙፍ የባህር ኃይል አላቸው። በአንድ ወቅት በቡጂያ ወደብ ላይ ከስፔን ጦር ጋር ከባድ ውጊያ ተካሄደ። ዑሩጅ በመሪነት እየተዋጋ ሳለ በአንድ የመድፍ ጥይት ቀኝ እጁ ክፉኛ ቆሰለች። ዶክተሮች እጁ ካልተቆረጠ ሕይወቱ ሊያልፍ እንደሚችል ነገሩት። ዑሩጅ ያለ ፍርሃት ቁረጡት ነበር ያላቸው። ቀኝ እጁ ተቆረጠ። ብዙዎች ዑሩጅ ከእንግዲህ ተዋጊ ሊሆን አይችልም ብለው አሰቡ። ነገር ግን ዑሩጅ በአንድ እጁ ሰይፍ መያዝን ተለማመደ። በአንድ እጁ ሆኖ ከበፊቱ በበለጠ ወኔ መዋጋቱን ቀጠለ። ይህ ድርጊቱ በአውሮፓውያን ልብ ውስጥ ታላቅ ድንጋጤን ፈጠረ። ይህ ሰው ሳይሆን ሰይጣን ነው ማለት ጀመሩ። እንደ አውሮፓውያን አቆጣጠር በ1518 ስፔን በሰሜን አፍሪካ ያላትን የበላይነት ለመመለስ ቆርጣ ተነሳች። የንጉሥ ቻርልስ አምስተኛ ጦር በአልጄሪያ አቅራቢያ የምትገኘውንና ዑሩጅ ነፃ ያወጣትን ጥለምሳን የተባለች ከተማን ለመያዝ በሺዎች የሚቆጠሩ ወታደሮችን አሰለፉ። ዑሩጅ ከጥቂት መቶ ወታደሮቹ ጋር በከተማዋ ምሽግ ውስጥ ሆኖ ለ6 ወራት ያህል ከበባውን ተቋቋመ። ምንም እንኳን እርዳታ እንዲመጣለት ቢጠይቅም የጠላት ብዛትና የከበባው ጥንካሬ ግንኙነቱን አቋርጦት ነበር። ስንቅና ጥይት እያለቀ መጣ። ዑሩጅ ግን እጅ አልሰጥም በማለት በቆራጥነት ቆመ። ዑሩጅ የመጨረሻው አማራጭ ለመጠቀም ወሰነ። በሌሊት ምሽጉን ሰብሮ በመውጣት ወደ አልጄሪያ ለማምለጥ ሞከረ። ነገር ግን ስፔናውያን ፈለጉን ተከትለው ደረሱበት። ዑሩጅና ጓደኞቹ አንዲት ወንዝ አጠገብ ሲደርሱ ዑሩጅና ጥቂት ወታደሮቹ ወንዙን ተሻገሩ። ነገር ግን የተቀሩት ጓደኞቹ በወንዙ ማዶ በጠላት ተከበው ቀሩ። ዑሩጅ ማምለጥ ይችል ነበር። ነገር ግን ወንዙን ተሻግሮ ጓደኞቹ ሲታረዱ ማየት አልቻለም። ጓደኞቼና ወንድሞቼ ለጠላት ጥዬ የሚሄድበት ሕይወት ትርጉም የለውም በማለት ወደ ኋላ ተመልሶ ወንዙን በዋና ተሻገረ። በአንድ እጁ ሰይፉን ይዞ በሌላኛው ደግሞ ባንዲራ አንግቦ በሺዎች የሚቆጠሩ ጠላቶች መሃል ውስጥ ገባ። ውጊያው እስከ መጨረሻው የደም ጠብታ ቀጠለ። ዑሩጅ 8 የሚደርሱ የስፔን ወታደሮችን ገሎ
በመጨረሻም በሰይፍ ተወግቶ ወደቀ። ስፔናውያኑ ዑሩጅን በመግደላቸው ብቻ አረኩ። እጅግ ይፈሩት ስለነበረ መሞቱን ለንጉሳቸው ለማረጋገጥ ራሱን ቀጥፈው በጨው አሽገው ወደ ስፔን ላኩት። ታሪክ እንደሚናገረው የዑሩጅ ካባ በቤተ ክርስቲያን ውስጥ ልክ እንደ ድል ምልክት ለብዙ ጊዜያት ቆይቶ ነበር። የታላቅ ወንድሙን የዑሩጅን መሞት የሰማው ኸስረፍ መላው ዓለም በላዩ ላይ የተደፋበት መሰለ። ኢልያስን አጥቷል። አሁን ደግሞ መሪያቸውና አባታቸውን ዑሩጅን አጡ። አልጄሪያ ውስጥ የነበሩ ወታደሮችም ተስፋ በመቁረጥ ዑሩጅ ከሌለ እኛም እንሄዳለን ብለው መርከባቸውን ጭነው ለመልቀቅ አሰቡ። ኸስረፍ ግን እንዲህ አላቸው፣ የት ነው የምትሄዱት? ዑሩጅ የሞተው ለዚህች ምድር አይደለምን? የእርሱም ባንዲራ መጣል ለጠላቶቻችን በዓል መስጠት ነው። እኔ ወንድሜንና ጀግኔን አጥቻለሁ። ነገር ግን ቃል እገባላችኋለሁ እስከ መጨረሻው ትንፋሼ ድረስ የአውሮፓን ባህር ኃይል አስለቅሳለሁ። ኸስረፍ አሁን ባርባሮሳ የሚለውን ስያሜ በይፋ ተረከበ። አሁን እሱ የባህር ላይ ወንበዴ ወይም ነጋዴ ሳይሆን የታላቅ ጦር አዛዥና የዲፕሎማሲ ሰው ሆኗል። ሱልጣን ሱለይማን አልቃኑኒ ኸስረፍ ያለውን ብቃት ተመልክቶ በቱርክ ቤለርቤ የሚለውን ማዕረግ ሰጠው። ኸስረፍ መጀመሪያ ያደረገው ነገር የአልጄሪያን መከላከያ ማጠንከር ነበር። ከዚያም የወንድሙን ደም ለመበቀል ወደ ስፔን ባህር ዳርቻዎች ተደጋጋሚ ጥቃቶችን ማድረስ ጀመረ። የኸስረፍ ስም በአውሮፓ ውስጥ ከዑሩጅ የበለጠ በፍርሃት መነሳት ጀመረ። እናቶች ልጆቻቸውን ሲያስፈራሩ ባርባሮሳ መጣብህ ይሉ ጀመር። ንጉሥ ቻርልስ አምስተኛ ኸስረፍን ለማጥፋት ራሱ ጦሩን መርቶ ቱኒዚያን ያዘ። ኸስረፍ ለጊዜው ማፈግፈግ ቢኖርበትም ይህ ሽንፈት አላስቆመው። ይልቁንም ኃይሉን አደራጅቶ ባልተጠበቀ ሰዓት የስፔንን ባላሪክ ደሴቶች በማጥቃት ጠላቶቹን አስደነገጠ። ኸስረፍ የሚያስበው እንደ ተራ ተዋጊ ሳይሆን እንደ ረቂቅ የቼዝ ተጫዋች ነበር። ኸስረፍ ባርባሮሳ በሜዲትራኒያን ባህር ላይ እያሳየ ያለው የበላይነት የአውሮፓ ነገሥታት ታላቅ ስጋት ውስጥ ከተተ። የስፔን ንጉሥ ቻርልስ አምስተኛ፣ የቬኒስ ሪፐብሊክ፣ የፖርቹጋል ግዛትና የቅዱስ ዮሐንስ ፈረሰኞች በሙሉ ተባበሩ። ጳጳስ ጳውሎስ ሦስተኛ ይህን ጥምረት ቅዱስ ሊግ ብለው ሰየሙት። ዓላማው ኸስረፍንና የኦቶማን የባህር ኃይልን ለአንዴና ለመጨረሻ ጊዜ ከባህር ላይ ጠራርጎ ማውጣት ነበር። ይህን ግዙፍ የአውሮፓ ጥምር ጦር እንዲመራ የተመረጠው በወቅቱ የአውሮፓ ታላቁ የባህር አዛዥ ተብሎ የሚታወቀውና ኸስረፍን ለማሸነፍ ቃል የገባው ጀንዋዊው አንድሪያ ዶሪያ ነበር። ሁለቱ ኃይሎች በ1538 እንደ አውሮፓውያን አቆጣጠር በወረሃ መስከረም ላይ በግሪክ አቅራቢያ በምትገኘው ፕሪቬዛ ባህር ዳርቻ ላይ ተገናኙ። የአውሮፓ ጥምር ጦር 600 መርከቦች፣ ከእነዚህ ውስጥ 300 ያህሉ ግዙፍ የጦር መርከቦች ነበሩ። 60,000 ወታደሮችና 2500 መድፎችን የያዘ ነበር። የኸስረፍ ባርባሮሳ ጦር ደግሞ 122 መርከቦች ብቻና 20,000 ያህል ወታደሮች ነበሩት። አውሮፓውያን በቁጥር 3 እጥፍ፣ በመርከብ ብዛት ደግሞ በ5 እጥፍ ይበልጡ ነበር። አንድሪያ ዶሪያ ድሉ በእጁ እንደገባ እርግጠኛ ነበር። ኸስረፍ የጠላትን ብዛት አይቶ አልደነገጠም። ድል በቁጥር ሳይሆን በአላህ እርዳታና በጥበብ ነው የሚል እምነት ነበር። ኸስረፍ የኦቶማን መርከቦችን በግማሽ ጨረቃ ቅርጽ አሰለፈ። አንድሪያ ዶሪያ ግን ግዙፍ መርከቦቹን ከፊት አሰልፎ በኃይል ለማስደፍጠጥ ሞከረ። ነገር ግን ኸስረፍ አንድ ብልሃት ተጠቀመ። ነፋሱ ለጠላት አመቺ በነበረበት ሰዓት ከመዋጋት ይልቅ ነፋሱ አቅጣጫውን እስኪቀይርና ለኦቶማን መርከቦች አመቺ እስኪሆን ድረስ በትዕግስት ጠበቀ። ነፋሱ አቅጣጫውን ሲቀይር ኸስረፍ ማጥቃት ጀመረ። የኦቶማን መርከቦች ከአውሮፓውያኑ መርከቦች ያነሱ ቢሆንም እጅግ ፈጣንና ተለዋዋጭ ነበሩ። ኸስረፍ የጠላትን ግዙፍ መርከቦች በመሃል እየሰነጠቀ መተኮስ ጀመረ። የአንድሪያ ዶሪያ መርከቦች እርስ በርሳቸው መጋጨትና መሰባበር ጀመሩ። የኸስረፍ መድፎች ግን ኢላማቸውን የጠበቁ ነበሩ። በጦርነቱ መሃል አንድሪያ ዶሪያ የኸስረፍን ስልት መቋቋም እንደማይችል ተረዳ። መስከረም 28 ቀን 1538 ጦርነቱ በተጀመረ በ5 ሰዓታት ውስጥ
የአውሮፓውያን የማይበገር የተባለው ጦር ድምጥማጡ ጠፋ። አንድሪያ ዶሪያ ቀሪዎቹን መርከቦች ይዞ ሌሊቱን ተገን በማድረግ በድንጋጤ ሸሸ። ይህ ድል መላው ዓለምን አስደመመ። ፕሪቬዛ የባህር ላይ ውጊያ ታሪክን ለወጠ። ኦቶማን ለሚቀጥሉት 300 ዓመታት የሜዲትራኒያን ብቸኛ ገዢ ሆነች። ምዕራባውያን ኸስረፍ ባርባሮሳን ማሸነፍ እንደማይቻል አመኑ። ሱልጣን ሱለይማን ድሉን ሲሰማ በኢስታንቡል ትልቅ በዓል እንዲደረግ አዘዘና ለኸስረፍ ኸይረዲን የሚለውን ማዕረግ አጸናለት። ኸይረዲን ኸስረፍ ባርባሮሳ ከድሉ በኋላ ወደ ኢስታንቡል ሲመለስ ሕዝቡ እንደ ታላቅ ጀግና ተቀበለ። እሱ ግን ሁልጊዜም ይህ የወንድሜ የዑሩጅና የታናሽ ወንድሜ የኢልያስ ድል ነው ይል ነበር። ከፕሪቬዛ ድል በኋላ ኸይረዲን ባርባሮሳ የሜዲትራኒያን ባህር ንጉሥ ቢሆንም ልቡ ግን አሁንም በስፔን በሚሰቃዩ ወገኖቹ ላይ ነበር። ሱልጣን ሱለይማን ኸይረዲንን የባህር ኃይል ጠቅላይ አዛዥ አድርጎ ከሾመው በኋላ ኸይረዲን ትልቅ በጀትና ሰራዊት አገኘ። ኸይረዲን በሕይወቱ የመጨረሻ ዓመታት ውስጥ ብቻውን ከ70,000 በላይ ሙስሊሞችንና አይሁዶችን ከስፔን አሰቃቂ ፍርድ ቤቶች ነፃ አውጥቷል። እነዚህ ሰዎች ወደ አልጄሪያና ቱኒዚያ ሲጓዙ የነበረው ርኅራኄ የሚገርም ነበር። መርከቦቹን ለጦርነት ብቻ ሳይሆን ለሕዝብ ማዳኛ የሕይወት ታንኳ አደረጋቸው። እናቶች ለልጆቻቸው ባርባሮሳ መጣላችሁ ብለው ሲያበስሩ በደስታ እንባ ይራጩ ነበር። ኸይረዲን ምንም እንኳን በባህር ላይ ጠንካራ ተዋጊ ቢሆንም በልቡ ውስጥ ግን ለወላጆቹና ለወንድሞቹ ትልቅ ቦታ ነበር። ሁልጊዜም በዱዓው ያስታውሳቸው። ወንድሜ ዑሩጅ ያላየውን ድል እኔ ስላየሁ ጥራት ይገባ ይል ነበር። በኢስታንቡል ውስጥ በሚገኘው መኖሪያ ውስጥ ለወላጆቹና ለወንድሞቹ መታሰቢያ የሚሆን የበጎ አድራጎት ሥራዎችን ይሠራ ነበር። ታሪካዊ ሰነዶች እንደሚያሳዩት ኸይረዲን እጅግ ትሁት ሰው ነበር። ሱልጣኑ ጋር ሲቀርብ እንደ ተራ ወታደር ሆኖ ነበር፣ ምንም እንኳን በዓለም ታሪክ ታላቁ የባህር አዛዥ ቢሆንም። ኸይረዲን ባርባሮሳ በዕድሜ እየገፋ ሲመጣ ሕይወቱን በሰላም ለማሳለፍ ወደ ኢስታንቡል ተመለሰ። እዚያም በቤሺክታሽ አካባቢ የራሱን መስጂድና መቃብር አሰራ። እንደ አውሮፓውያን አቆጣጠር ሐምሌ 4 ቀን 1546 ይህ ታላቅ የባህር ላይ አንበሳ በተፈጥሮ ሞት በሰላም አረፈ። የእሱ ሞት በመላው ኢስላም ዓለም ታላቅ ሐዘንን ፈጠረ። ሱልጣን ሱለይማን ኸይረዲንን ሲያጣ የባህር ቀኝ እጄ ተሰበረ ብሏል። ኸይረዲን ሲቀበር የባህር አዛዡ ሞተ የሚል የታሪክ ማስታወሻ ተጽፎለታል። የኸይረዲን ባርባሮሳ አሻራ ከሞተ በኋላ አልጠፋም። ለብዙ መቶ ዓመታት የኦቶማን መርከቦች ከኢስታንቡል ወደ ውጭ ለዘመቻ ሲወጡ በቤሺክታሽ በሚገኘው የኸይረዲን መቃብር አቅራቢያ ሲያልፉ መድፍ በመተኮስ ሰላምታ ይሰጡት ነበር። የእሱ የጦር ስልቶች እስከ ዛሬ ድረስ በዓለም የባህር ኃይል አካዳሚዎች ውስጥ እንደ ትልቅ ትምህርት ይሰጣሉ። በጣም የሚገርመው ደግሞ እሱን ወንበዴ ለማለት የሚሞክሩት አውሮፓውያን እንኳን በታሪካቸው ውስጥ የእሱን ጀግንነትና ስትራቴጂ አዋቂነት ሳይመሰክሩ አያልፉም። የባርባሮሳ ወንድማማቾች ታሪክ የተራ ድል ታሪክ አይደለም፣ የጽናት የእምነትና የፍትህ ታሪክ እንጂ። ከሊዝቦስ የባህር ዳርቻ ተነስተው መላው ሜዲትራኒያን የተቆጣጠሩት እነዚህ ጀግኖች ዛሬም ድረስ ለብዙዎቻችን የጀግንነት ተምሳሌ ናቸው። የባባ ዑሩጅ ርኅራኄና የኸይረዲን ባርባሮሳ ረቂቅ ብልሃት ከአላህ እርዳታ ጋር የማይቻል ነገር የለም የሚለውን ትልቅ እውነት ያስታውሱናል። እነዚህ ወንድማማቾች በታሪክ መዝገብ ላይ በደማቁ ተጽፈው ቢቀሩም ትልቁ ሥራቸው ግን በሺዎች የሚቆጠሩ ነፃ በወጡ ምስኪኖች ልብ ውስጥ የታተመው የነጻነት ብርሃን። እናንተስ ከዚህ ታሪክ ምን ተማራችሁ? ዑሩጅ ለጓደኞቹ ሲል ወደ ኋላ መመለሱ ወይስ ኸይረዲን በቁጥር አናሳ ሆኖ አውሮፓውያን ማሸነፉ ይበልጥ አስደነቃችሁ? አስተያየታችሁን ኮሜንት ሴክሽን ላይ ጻፉን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንዲህ ያሉ አስገራሚ ታሪካዊ ዝግጅቶች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ያድርጉ። በቀጣይ ቪዲዮ በሌላ ጀግኖች እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።